አንድ ሰው እግዚአብሔር እረኛዬ ነው ብሎ መዘመር ከቻለ እኔ በግ ነኝ ማለቱ ባጭር ቃል። ቢኮዝ እረኛ ለነብር አይሆንም፣ ለቲቢተኛ አይሆንም፣ ለአንበሳ አይሆንም፣ ጉልበት ላለው አይሆንም። ምንም ነብር እረኛ ያስፈልገው። ልክ ነኝ። እረኛ የሚያስፈልገው በግ ነው። በግ ከሆንክ ብቻ ነው ይሄ ጥቅስ አንተ ላይ የሚሰራው። ዩ ጋች ሚ። በግ ማለት የመጨረሻ ዊዝደም የሌለው ጥበብ የሌለው ከዚህ ፊት ተናግሬያለሁ። እውነቴን ነው የምላችሁ። ብዙ እንስሶች ሰርከስ ሰርተዋል። ልክ አይደል? ዋሻው ብዙ ውሻ መኪና ነርቷል፣ ዝሆን ሰርከስ ሰርቷል። ምንም ነገር ሰርቶ ማያውቀው በግ ነው። ለምን አይሰለጥንም? በግ ታውቃላችሁ፣ ከእንስሶች ተመልሶ ቤቱን ራሱ ለመለየት የሚቸገረው ብዙ ጊዜ በግ ነው። ፍየል አሁን ብዙ ጊዜ አይገጭም ሲባል አልሰማችሁ? ዋይዝ ነው። ፍየል እኮ አትገጭም። እንዲሁ በመከራ አስታደቅ አልገጭም፣ አይገጭም። በየመንገዱ ተገጭቶ የምታገኘው ክፍለ ሀገር ስትነዳ በግ ነው። ዩ ጋች ሚ ያስበሏ። ቴንክ ዩ ፎር ዩር ፓርቲሲፔሽን። አሁን ሃሌሉያ ዚስ ኢዝ ትሩ ላይት ቸርች። ቴንክ ዩ። ምክንያቱም ትሩ ላይት ስለሚል ያው እንግሊዘኛ ይገባችኋል ብዬ ነው። እኔ በግ ነኝ ማለት ነው አይደለም? እና እግዚአብሔር እረኛዬ ነው ካለ አንድ ሰው በግነቱን ነው መቀበል ያለበት። ጥበብ የለኝም፣ ቀንድ የለኝም፣ ጠላቴን መከላከል የማልችል ጥበብ የሌለኝ ነኝ። አንተ ግን የኔ እረኛ፣ አንተ ግን የኔ ጥበብ ነህ፣ አንተ ግን የኔ ጠባቂ ነህ ማለት ነው። እኔ ምንም አልችልም ማለት ነው። እግዚአብሔርን እረኛ ያረክከን በግነትህን ማመን ነው። አንበሳ ከሆን ጀግና ከሆን ዊዝደም ካለ እረኛ ያስፈልጋል። ራስን በራስ ማስተዳደር ትችላለህ። እረኛ የሆነው ለደካማ ነው። ግን እረኛ ነው ስትል ማታ አይነት እረኛ አለ። የተቀጠረ እረኛ አለ። ልክ ነው አይደለም? ለሆዱ የሚኖር እረኛ አለ። ምን አለ? እግዚአብሔር ግን እንደዛ አይነት እረኛ አይደለም። እውነተኛ እረኛ እግዚአብሔር እረኛዬ ነው ማለት ጥበቃ አለኝ ማለት ነው። ባጭር ቃል ምንድነው የሚለው? በለመለመ መስክ ታሳድረኛለህ። ከዛ በፊት ግን አንድ ነገር ይላል። ምን ይላል? በሞት ጥላ መካከል ባልፍ የሚል ቃል አለ። ልክ ነው። አያችሁ፣ አንድ ነገር ብቻ ነው ድፍረት ያለ። አስፈሪ ነው ቦታው። እማልፍበት ሲቹዌሽን አስፈሪ ነው። እማልፍበት ሰፈር አስጨናቂ ነው። እማልፈራበት ምክንያት ግን አንተ ከኔ ጋር ነህ። እሺ አንተ ከኔ ጋር ነህና በትርና ምርኩዝ እነርሱ ያጽናኑ። እቺን አንድ ነገር ብያችሁ ቶሎ ቶሎ ላውራ። አንድ የኢየሱስን ስዕል አይታችሁ እንትን ዱላ ይዞ አንድ ቀበሮ ከሩቅ ያይና ሊመጣ ፈልጎ እሱ ስላለ እንትን እንደማይችል የሚሰማው ስሜት አይነት እንደዚህ አይታችሁ እሱን ስል ከሩቅ ሆኖ በጎቹን ይመኛል። ሊበላ ፈልጓል፣ ሊመጣ ፈልጓል። ግን ሰውየው በትር ይዞ እንደዚህ ስለቆመ ይመለሳል። በሌላ አማርኛ በትርና ምርኩዝ ማለት በደምብ ስሙ። ምርኩዙ ለኛ ነው፣ በትሩ ለጠላት ነው። ዩ ጋች ሚ ሁለት ነው፣ በትርና ምን ምርኩዝ። እሺ በደምብ ስሙ። ያቺ በግ ትጨነቃለች እኮ ቀበሮውን ስታይ ከርቀት ካሁን ሊበላይ ነው፣ ካሁን ሊመጣ ነው፣ ይሄ ነገር ሊያጠፋኝ ነው ትልና እጁ ላይ ግን ያለውን በትር ስታይ ትዝናናለች። የኔ መተማመን ጠባቂ በትር እጅ ላይ ስላለ ቢመጣ እንኳን አንተ ትመተዋለህ ማለት ነው። ዩ ጋች ሚ እኛ አይገባንም እንጂ ስፒሪቹዋል ዓለም ላይ እግዚአብሔር አምላክ እኛ ስለጠበቀን ብቻ ነው እዚህ ያለን። ጨለማው ደግሞ የመጨረሻችን አይደለም። አስቸጋሪ ሲቹዌሽን መጨረሻችን አይደለም። ባልፍ ነው የሚለው። ማደሪያችን የለመለመ መስክ ነው። ጨለማዎች ማለፊያችን ናቸው። ማንኛውም አስቸጋሪ ሁኔታ ውስጥ ያላችሁ ሰዎች በዛ ነገር ውስጥ ታልፋላችሁ፣ ትኖራላችሁ የሚል ቃል የለንም። አልፋለሁ ነው የሚለው። ሲንገል እስቲ አሜን። በሞት ጥላ መካከል ምን እላለሁ ነው የሚለው። አልፋለሁ። የሞት ጥላ ማለት እኮ ያደገ ጨለማ ማለት ነው። ጨለማ ሲወፍር የሞት ጥላ ይሆናል፣ አስፈሪ ይሆናል። አስፈሪ ነገር እንኳን መካከል ባልፍ እረኛ ስላለኝ አንተ ከኔ ጋር ስለሆንክ ይላ በትርህን ሳይ እጽናናለሁ። ያ ቀበሮ ቢመጣ ተለምጦ ስለሚመለስ በጌቷ የምትታመን በግ ላቷን ውጭ ታሳድራለች ሲባል ሰምተህ ታውቃለህ? ሪዝኑ ምንድን ነው? ወንድ የሆነ ይብላኝ ማለት ነው። ላት እኮ ቬሪ ኢምፖርታንት ፓርት አይደለም እንዴ? ግን ምንም አይነት ፓርት ቢሆን ውጭ ደር ከፈለገ ወንድ የሆነ ይብላኝ። ለምን? ጌቷ ላይ ትምምናላት። ያ በግ አንተ ነህ፣ ያ በግ እኔ ነኝ። እኔ ጠባቂ አለኝ በላ እንዴ። ሁለተኛውን ደግሞ ልንገራችሁ። ምሪት አለኝ፣ የሚመራኝ አለኝ ማለት ነው። ኢን ዘ ሂስትሪ እኔ ሰምቼ አላውቅም። አንድ በግ ብድግ ብላ ሳር በዚህ ጋር ነው እረኛዋን የምትመክር
አተላ በዚህ ጋር ፋጉሎ በዚህ ጋር ነው የምትላለች ወይስ እረኛው በሚወስዳት መንገድ ነው የምትሄደው? እግዚአብሔር እረኛዬ ነው ካልክ እሱ መሪዬ ነው። እኔ አይደለሁም መንገድ የምመርጠው፣ እሱ በሚመራኝ መንገድ እከተለዋለሁ። እኔ ተከታይ፣ እሱ መሪ ማለት ነው። ሃሌሉያ። አሁን ብዙ ጊዜ እረኛ አለኝ እንላለን፣ መንገዱን ግን የምናሳየው እኛ ነን። ከዛ እንደዚህ ደግሞ የሚል ቃል አለ ላምብላችሁ። በጠላቴ ፊት ለፊት ራሴን በምን ቀባ? እኔ እንደውም እንዲህ ብዬ አንብቤው ለምን እንዲህ ወዳጅ ፊት ለፊት ለምን አይቀባንም? ጠላት ሰብስቡ የሚቀባን የምሬ ሆኖ እንዲያሩ ይመስልሃል። አንዳንዴ እንዲያሩ ብቻ አይደለም እንዲያሳድዱህም ነው፣ እንዲያሯሩጡህም ነው። አይደለም እንዴ? ዳዊትን እኮ ከቀባው በኋላ ነው አይደለም እንዴ ያሯሯጠው? ከቅባቱ በፊት እኮ ሰውየው ከበጋ በሰላም የሚኖር ዘይቱ ጠብ ካለ ቀን ጀምሮ ብራዘሩ ጠላት፣ ሰፈሩ ጠላት፣ አገሩ ጠላት። ከዛ በኋላ አይታችኋል፣ መሯሯጥ ጀመረ። ዙፋን ላይ ሆኖ የሚገዛውን ክልል በሙሉ በስደት ነው ያየው። አሁን እየሮጣችሁ ያለበት ክልል በሙሉ በኋላ በዙፋን የምታስተዳድሩት ነው። አግኝታችሁኛል ማለት ነው። ጌታ ይባርካል። this is amazing። እውነቴን የምልህ ለምን መብሰል የምትችለው በጠላት አማካኝነት ነው። አለበለዚያ ጥሬ ዘይት ይሆናል። ማቹሪቲን የምታገኘው በጠላት አማካኝ። የኔና ድሮ ምን ትላለህ? መቀኛ ታሰጠኝ ትላለች። እኔ አይነት ጸሎት ነው ብዬ አንድ ቀን ጠየኳትና መቀኛ ታሰጠኝ ግን ለምንድን ነው የምትይው አልኳት። ምን መሰል አለችኝ። ጎረቤት ሄደ ወንፊት ካልክ ሲሰጡ፣ ቁልፍ ሲሰጡ፣ መጥረቢያ ሲሰጡ፣ አክምባሎ ሲሰጡ፣ የሆነ መቀኛ ግን ጎረቤት ካገኘስ እቺ ደግሞ አላበዛቸው እንዴ? ዝም ብላ አክምባሎ ስትል ከሰማ በንዴት አክምባሎ ትገዛለህ፣ በንዴት ገበር ምጣር ትገዛለህ። ኤቭሪ ምቀኛ ኤቭሪ ጠላት ወደ ዴስቲኒ ነው የሚያደርስ። ለምን ዳይ ሲናገር ምን አለ? ጠላቴ አለ በጠባብ መንገድ አሳደደኝና እግዚአብሔር ግን ወደ ሰፊ ሄደ። አያችሁ፣ ጠላትን እንደ መንገድ ትራንስፖርት ይጠቀምበታል። አለበለዚያ አትሄድም ብራዘር፣ ከተመቸ የሆነ ቦታ አትሄድም፣ ወደ ለመለመ መስክ አትሄድም። ድሮ አባባኬ ደግሞ ምን ብለዋል? እኛ ሀገር አለ ልጆች ቶሎ ስለ ድሮ ነው እኛ ሀገር ልጆች ቶሎ በእግራቸው ስለማይሄዱ አሉ ዝም ብሎ በመቀመጫቸው ስለሚንፋቀቁ የጃንጥላ ሽቦ ጋል ይደረግና መቀመጫው ላይ ጥሽ ይደረጋል። ልጁ ሊንፋቀቅ ሲል ሲያመው ይሄዳል። አንዳንድ ጠሾች እንድትሄዱ ነው